ሀይ እንዴት ናችሁ? እንግዲህ ፎሬክስ ላይ የመጀመሪያችሁ ናችሁ ሰዎች አንድ 10 ደቂቃ የምትቆይ ኦሪንቴሽን ስለሆነች ብታዩት ይጠቅማችኋል። ወደ ፎሬክስ ከመሄዳችን በፊት እንግዲህ ብዙ አይነት ንግዶች አሉ ሰዎች የሚነግዷቸው ማለት ነው። ፎሬክስም አንዱ የገንዘብ ማግኛ ምንጭ ነው ወይም ደግሞ የንግድ አይነት ነው። ልዩነቱ ግን ያው ቨርቹዋል የሚሰራ የንግድ አይነት ነው። ፋይናንሻል ሲስተም ውስጥ ያለ የንግድ አይነት ነው ማለት ነው። ስለዛ ንግድ ደግሞ በቂ እውቀት ከሌላችሁ፣ በቂ መረዳት ከሌላችሁ ትርፋማ መሆን አትችሉም። አንድ ሰው ነጋዴ ሲሆን የሚነግደውን ነገር ምን እንደሆነ፣ ከየት እንደሚነግደው፣ እንዴት እንደሚነግደው፣ ገዢዎቹ ማን እንደሆኑ፣ ገበያው በየትኛው ሰዓት እንደሚደራ በጣም ብዙ ማወቅ ያለበት ቤዚክ ነገር አለ። ስለዚህ ይሄንንም በተመሳሳይ የንግድ ስርዓትን የሚከተል ነው። ኦንሊ ቲንግ ልዩ የሚያደርገው ቨርቹዋል መሆኑ ስለሆነ ማለት ነው። ስለዚህ የመጀመሪያ ቤዚክ ማወቅ ያለበት ፎሬክስ ትሬደር እነዚህን ስቴፖች ወደ 8 የሚደርሱ ስቴፖችን ባጭሩ መረዳት አለበት። የመጀመሪያው ሪላያብል የሆነ ፎሬክስ ብሮከር ያስፈልገዋል፣ ታማኝ የሆነ ምክንያቱም ያንን ማርኬት ያንን ገዥና ሻጭን የሚገናኙበትን መድረክ የሚፈጥረው የገበያ ማዕከል ልትሉ ትችላላችሁ፣ ብሮከሮችን ማለት ነው። ስለዚህ እሱ ሊኖራችሁ ይገባል። ያው እንደ ኢትዮጵያ ኤክስነስን ሰጀስት እናደርጋለን። ሌላም የተሻለ አለ የምትሉት ካለ የተሻለ ሆኖ ያገኛችሁትን መጠቀም ትችላላችሁ። ከዛ በተረፈ ደግሞ ትሬዲንግ አካውንት እዛ ብሮከር ላይ መነገጃ አካውንት ሱቅ መክፈት ልትሉ ትችላላችሁ፣ ያስፈልጋችኋል። ከዛ ቤዚኩን እውቀት ደግሞ መማር ያስፈልጋል። ይህን ካረግን በኋላ ማለት ነው። ከዛ መቀጠል ደግሞ ፕላን እቅድ ማውጣት አለባችሁ። የንግድ ፕላኑን ወይም ትሬዲንግ ፕላን ማስቀመጥ አለባችሁ። ከዛ የትኛውን ፔር ነው ከረንሲ ፔር የምነግደው የሚለውን መምረጥ ያስፈልጋል። ከዛ ማርኬት አናሊሲስ ያንን ከረንሲ ፔር ስትነግዱት በየትኛው ሰዓት ነው መነገድ ያለባችሁ፣ ጥሩ የሚሆነው እንዴት ነው፣ ፋንዳሜንታል አናሊሲስ አለ፣ ቴክኒካል አናሊሲስ የሚባል አለ። እነዚህ መረዳት ያስፈልጋል። ከዛ በኋላ ትሬድ ኤክስኪዩት ታደርጋላችሁ ወይም መነገድ ትጀምራላችሁ። ከዛ ንግዳችሁን ትቆጣጠራላችሁ። ባጭሩ ይሄ ነው ስርዓቱ ማለት ነው። እንግዲህ ይሄንን ጠቅለል ስናደርገው እስካሁን አይ ቲንክ ይሄንን ስልጠና የጀመራችሁ ሰዎች ቢያንስ ፎሬክስ ብሮከር ኤክስነስን ቬሪፋይ በጋበዟችሁ ሰዎች ወይም በነገሯችሁ ሰዎች አማካኝነት ቬሪፋይ አድርጋችሁት አካውንትም ከፍታችሁ እንደሆነ ተስፋ አደርጋለሁ። ሁለቱን ስቴፕ ካለፋችሁ በኋላ የፎሬክስ ቤዚክሱን ማወቅ ስላለባችሁ ያው እንደጀመሩ ፎሬክስ ምንድነው ከሚለው መረጃ እንጀምራለን ማለት ነው። ፎሬክስ ባጭሩ ምንድነው? ፎሬን ኤክስቼንጅ ነው። የውጪ አገር ምንዛሪ ሲባል ሰማላችሁ አይደለ? ለምሳሌ የአሜሪካን ዶላር ወደ ኢትዮጵያ ብር ምናምን እንደምዘረዝሩት ማለት ነው። ኤፍኤክስ ሄዳችሁ ነው አይደለ የምዘረዝሩት? ኤፍኤክስ ደግሞ ትሬድ ይደረጋል ወይም ይነገዳል ማለት ነው። ስለዚህ የውጭ ሀገራት ገንዘቦችን ፔር በማድረግ የሚነገድ የንግድ ስርዓት ነው ማለት ነው። የአንዱ ሀገር ገንዘብ ከአንዱ ሀገር የሚመነዘርበት የተለያየ ነውና ያንን ቨርቹዋሊ መነገድ ነው። ይሄንን እንግዲህ ባንኮች፣ ኢንስቲትዩሽኖች፣ የተለያዩ ሪቴል ትሬደሮች፣ መንግስት ሳይቀር ገብቶበት የሚነግደው ነው ማለት ነውና ኦልሞስት ወደ 7.5 ትሪሊዮን ዶላር በቀን ያንቀሳቅሳል ይሄ ኢንዱስትሪ ማለት ነውና በጣም ብዙ ብር ነው አየር ላይ ሙቭ የሚያደርገው። እዛ ውስጥ ገብታችሁ የድርሻችሁን ፕሮፊት ሜክ ማድረግ ትችላላችሁ። በ5 ቀናት ውስጥ ከሰኞ እስከ አርብ ነው የሚነገደው። ቅዳሜና እሁድ ኦፍ ነው፣ ዝግ ነው ማለት ነው። ሌሎች እርግጥ ክሪፕቶ ከረንሲ ምናምን የመሳሰሉት ቅዳሜና እሁድ መነገድ ይችላሉ። ከዛ ውጭ ግን ያሉት ፎሬክስ እና ሌሎችም ኮሞዲቲ ስቶክን ጨምሮ ከሰኞ እስከ አርብ ብቻ ነው የሚነገዱት ማለት ነው። ፎሬክስ ለምን ተመራጭ ሆነ ከተባለ አንደኛ በቀላሉ መግዛትና መሸጥ ትችላላችሁ። ሃይሊ ሊኩዊዲቲ ያለው ኦልሞስት 7.5 ትሪሊዮን ዶላር የሚንቀሳቀስበት ከሆነ በጣም ትልቅ ኢንቨስተርስ ኢንቮልቭ ያደረጉበት ስለሆነ በቀላሉ ገዥና ሻጭ ያለበት መድረክ ስለሆነ ተመራጭ ያደርገዋል። ቀናቶቹም እንደዚሁ ከ2 ቀን ውጪ ኦፍ የሚሆንበት ጊዜ የለም። ሊቨሬጅ ኦፖርቹኒቲ ያላችሁ መበደር ትችላላችሁ። ለምሳሌ ተበድራችሁ መነገድም ትችላላችሁ። ያ ማለት እንዴት ነው? 10 ብር ቢኖራችሁ 100 ሺህ ብር እንዳለው ሰው መነገድ የምትችሉበት እድል አለ ማለት ነው። እንደገና ደግሞ ላይክ በሊቨሬጁም በጣም ትልቅ ፕሮፊት ሜክ የምታደርጉበት በዛው ልክ ሪስኩ ቢጨምር ይሄ እድሎች አሉት ማለት ነው። ፎሬክስ በእነዚህ አማካኝነት ተመራጭ ያደርገዋል። ሌላኛው ፎሬክስ ሁሌ ሲነገድ በሁለት ከረንሲዎች ፔር ነው የሚነገደው፣ ብቻውን አይነገድም። እንደ ኢንዲሲስ እንደተለያዩ የንግድ አይነቶች ብቻውን አይነገድም። ላይክ በፔር ነው ሁልጊዜ የሚነገደው ማለት ነው። 2 ከረንሲ ፔሮች ያስፈልጋሉ። በ3 አብሪቬሽን በ3 ካፒታል ሌተርስ ነው ብዙ ጊዜ የሚቀመጠው። የመጀመሪያው 2 ሌተር ብዙ ጊዜ አገራቱን ኢንዲኬት ያደርጋሉ። የመጨረሻው ደግሞ ከረንሲውን ኢንዲኬት ያደርጋል ማለት ነው። ዩሮ ዩኤስዲቲ ለምሳሌ ዩሮፒያን ዩሮ
ያሳያል። ኢዩአር ማለት ነው። ዩኤስዲ ዩናይትድ ስቴትስ ዶላርን ያሳያል። ጂቢፒ ግሬት ብሪቴን ፓውንድን ያሳያል። ጄፒዋይ ደግሞ ጃፓኒስ የንን ያሳያል ማለት ነው። ሶ አገራቱንና የሚጠቀሙበትን ከረንሲ ያጣመረ ነው ማለት ነው አብሪቬሽኑ። ሶ ይሄ ሁለት ፔር የመጀመሪያው ቤዝ ከረንሲ ይባላል። ለምሳሌ ኢዩአር ዩኤስዲ የሚለው የመጀመሪያ ኢዩአር ቤዝ ከረንሲ ይባላል። የሚነገደው ዋናው ዩሮ ነው ማለት ነው። ሶ ሁለተኛው ደግሞ ከጀርባ ያለው አብሮት ያለው ደግሞ ሁለተኛው ፔር ኮት ከረንሲ ይባላል። ዘ ሰከንድ ከረንሲ ማለት ነው። ስለዚህ ይሄ ምን ያሳያል? ሾስ ሃው ማች ዘ ኮት ከረንሲ ኢዝ ኒድድ ቱ ባይ 1 ዩኒት ኦፍ ዘ ቤዝ ከረንሲ። ስለዚህ አሁን ለምሳሌ ዩሮ ዩኤስዲቲ ብሎ 1.15 ካለ ለምሳሌ 1 ዩሮ ለመግዛት 1.15 ዶላር ያስፈልጋል ማለት ነው ትርጉሙ ማለት ነው። ሶ ከረንሲ ፔሮች በሶስት እንከፍላቸዋለን። ሜጀር፣ ማይነር፣ ኤግዞቲክ ብለን እንከፍላቸዋለን። ሜጀር የሚባሉት ኦልሞስት ወደ 7-8 አካባቢ ፔሮች ናቸው። ወደ 80% የሚሆነውን የፎሬክስ ትሬዲንግ ላይክ ትሬድ ቮሊዩም የያዙ ናቸው ማለት ነው። ለምሳሌ በጣም በትልቁ ከ7 ትሪሊየን ዶላር ውስጥ 80% የሚሆነው እነዚህ ሜጀር ከረንሲ ፔሮች ላይ ነው ኢንቮልቭ የሚያደርገው ማለት ነው። እነዚህ ሜጀር ከረንሲ ፔርስ የምንላቸው ዩሮ ዩኤስዲ፣ አንድ ሰው ጀማሪ ከሆነ ብዙ ጊዜ ሜጀር ከረንሲ ፔሮችን ትሬድ ቢያደርግ ይመከራል። ከዛም ውስጥ ዩሮ ዩኤስዲ፣ ዩኤስዲ ጄፒዋይ፣ ጂቢፒ ዩኤስዲ እነዚህን እያያችሁ እነዚህን 7 ፔሮች ትሬድ ማድረግ ይመከራል። ቢካዝ አንደኛ እነዚህ ብሮከሮች ከእናንተ የሚቀበሉት ገንዘብ አናሳ ነው፣ እነዚህን ስትነግዱ ማለት ነው። ያ ማለት ለትሬድ ፊ የምትከፍሉት ትንሽ ነው። ስለዚህ ተጠቃሚ ያደርጋችኋል ማለት ነው። ሌላኛው ደግሞ ብዙ ጊዜ ስብል የሆነ የማርኬት ሙቭመንት አላቸው። ሶ ማርኬት ፕሬዲክት ለማድረግ አንሌስ ኒውስ የወጣበት ቀን ምናምን ካልሆነ በስተቀር ብዙም አትቸገሩም። ስለዚህ እነዚህ እንድትነግሩ እንደጀማሪ ኢንከሬጅ ይደረጋል። እንዴት ነው የምናነበው ታዲያ ከተባለ ዩሮ ዩኤስዲ 1.15 ከተባለ 1 ዩሮ 1.15 ዶላር ነው እንደማለት ነው። ስለዚህ ቢድ ፕራይስ እና አስክ ፕራይስ ደግሞ የሚባል ኮንሰፕት አለ። ቢድ ፕራይስ ማለት የቤዝ ከረንሲያችሁን የምትሸጡበት ማለት the price you can sell base currency ዩሮን የምትሸጡበት ፕራይስ ቢድ ፕራይስ ይባላል። አስክ ፕራይስ ደግሞ ዩሮን የምትገዙበት ፕራይስ ማለት ነው። ስለዚህ የሁለቱ ልዩነት ስፕሪድ ይባላል። ያቺ ስፕሪድ ለብሮከሩ ትከፈላለች ማለት ነው። ከዛ በተረፈ እንደ ምሳሌ እዚህ ጋር ዩሮ ዩኤስዲ 1.15 ካለ ቢድ ፕራይስ ማለት ነው። አስክ ፕራይሱ ደግሞ 1.1502 ከሆነ የሁለቱ ልዩነት ስታቀናንሱት ስፕሪድ 2 ፒፕስ ትመጣለች። ስለ ፒፕስ ወደታች እናያለን። ፒፕስ ማለት ለነዚህ ከጄፒዋይ ላይክ ከጃፓኒስ የን ፔር ውጭ ላሉት በ4 ዴሲማል ያስቀምጥና ፒፖቹ እንደዛ ይቆጠራሉ። 4 ዴሲማል ተቀምጦ አንድ ካለች ለምሳሌ 1 ፒፕስ እንላታለን ማለት ነው። ለጃፓኒስ የን ፔር ከሆነ ግን ከፖይንት በኋላ 2 ዴሲማል ይጠቀማል ማለት ነው። ሶ እነሱን 1 ፒፕስ የምንለው ከፖይንት በኋላ 2 ዴሲማል 0.01 ካለ 1 ፒፕስ እንላለን ለጃፓኒስ የን ፔር ማለት ነው። ለሌሎቹ ግን 0.001 0.0020 ከሆነ 20 ፒፕስ እንላለን። እያንዳንዱ ፒፕስ ደግሞ ፕራይስ ሙቭመንትን ኢንዲኬት ያደርጋል ማለት ዘ ስሞለስት ፕራይስ ሙቭመንትን ያሳያል ማለት ነው። በዛው ምን ያክል እንደምታተርፉም በሎት ሳይዛችሁ እያባዛችሁ ማወቅ ትችላላችሁ ማለት ነው። ሎት ሳይዝ ደግሞ ስታንዳርድ ዩኒት ኦፍ ትሬድ ነው፣ የምትነግዱበት መጠን ማለት ነው። ለምሳሌ 0.01 ከሆነ ማይክሮ ፒፕስ ትባላለች። ሚኒ ፒፕስ የሚባል አለ፣ ሚኒ ሎት ሳይዝ አለ፣ ማክሮ ዩኒት ሳይዝ አለ። ስለዚህ እናንተ ያላችሁን ገንዘብ የምትጠቀሙበት ስፋት ወይም ደግሞ መጠን ማለት ነው። እዚህ ሎት ሳይዝ እንደዛ ነው። ሊቨሬጅ ደግሞ ማለት ያላችሁ ገንዘብ እንዳለ ሆኖ የምትበደሩ ተጨማሪ ገንዘብ ሊቨሬጅ ይባላል። ማሪጅን ደግሞ ካላችሁ ገንዘብ ላይ ትንሿን ወይም ደግሞ ላይክ ሙሉንም ከተጠቀማችሁ የገባችሁበት ለምሳሌ $100 ኖራችሁ በ$10 የምትነግዱ ከሆነ ፖዚሽን የያዛችሁበት ወይም እዛ ንግድ ላይ የገባችሁት $10 ነው። ዛትስ ኮልድ ማሪጅን ማለት ነው። ሶ ሰመራይዝ ለማድረግ ያክል ፎሬክስ ምንድነው? ግሎባል ከረንሲ ትሬዲንግ ማርኬት ነው። ሁልጊዜ በፔሮች ይነገዳል፣ በቤዝ ከረንሲ እና በኮት ከረንሲ 3 ካታጎሪዎች አሉት። እነዚህ ከረንሲዎች ሜጀር፣ ማይነር፣ ኤግዞቲክ የሚባሉ ማለት ነው። እርስ በርስ የምንነግዳቸው አሉ። አዳዲስ ኢመርጅ እያደረጉ ከሆነ ኤግዞቲክ እንላቸዋለን። ኮትሶች ምን ያሳያሉ? ለምሳሌ ቢድ ፕራይስ፣ አስክ ፕራይስ፣ ስፕሪድ የሚባል አለ። ስለዚህ ሁሌ ስትገቡ የምታዩት ፔር ላይክ አስክ ፕራይስ እና ቢድ ፕራይስ ተብሎ በሰማያዊ እና በቀይ ያሳያቸዋል ብዙ ጊዜ ማለት ነው።
እንትን ላይ በተለይ MT5 ትሬዲንግ ፕላትፎርሞች MT5 MT4 ላይ ያሳያል። ብሮከሮች ላይም እንደዚሁ ያሳያቸዋል። አስክ ፕራይስ እና ቢድ ፕራይስ ግራፍ ላይ ነው የሚያሳየው ብዙ ጊዜ ብሮከሮች ላይ። ከዛ በኋላ የሁለቱ ልዩነት ስፕሬድ፣ ሁለቱ ጋፑ ከሰፋ ስፕሬዱ ትልቅ ነው ባይነገድ ይመከራል። ወይም ደግሞ ለብሮከር የምትከፍሉት ገንዘብ ትልቅ ሲሆን ባትነግዱ ይመከራል። እነዚህም ጊዜያቶች ስፕሬድ የሚበዛባቸው ጊዜያቶች ብዙ ጊዜ ማርኬት እንቅስቃሴ በቀነሰበት ሰዓት በጣም ትልቅ እንቅስቃሴ እነዚህ 4 ማርኬት ሲዝኖች አሉ ላይክ 4 በቀን ታይም ፍሬሞች አሉ የምትነግዱባቸው። ወደፊት ያሉት ቪዲዮዎች ላይ እናያቸዋለን። ለንደን ታይም፣ ኤዥያን ታይም፣ የኒውዮርክ ታይምስ የሚባሉ አሉ እና እነዚህ ማርኬቶች የሚገናኙበት ሰዓት ላይ ስፕሪድ ትንሽ ይሆናል። ግን እነዚህ ማርኬቶች የማይገናኙበት ለምሳሌ በእኛ ሀገር ወደ ማታ ላይ ብትነግዱ 5 ሰዓት 6 ሰዓት አካባቢ ላይ ከ3 ሰዓት በኋላ ብትነግዱ ስፕሪድ ትልቅ ይሆናል። እንደዚህ እያያችሁ ኢቭን ከረንሲ ፔርንም ማተር እያደረገ የሚጨምርበት የሚቀንስበት ጊዜ አለና ይህንን እያያችሁ ብትነግዱ ይመከራል ማለት ነው። ሶ ፒፕስን ምንድነው፣ ሎትስ ምንድነው፣ ሊቨሬጅ ምንድነው የሚለውን አይተናል ባጭሩ ማለት ነው። ሶ በቀጣይ ቪዲዮዎች ደግሞ ስለ እነዚህ ነገሮች በሰፊው እያየን እንሄዳለን። መልካም ጊዜ